ይሄንን ወደዚህ ጉዳይ ላይ ለመግባት ብዙ ጥሪ ያለሁኝ ዝም ብዬ ብዙ ቀናቶችን አልፌ ነበረ እና እየተደጋገመ ሲመጣ ምንም አላስቻለኝም ማለት ላይክ አሁን ብዙ ሰዎች እኔን ተውቃሽ ያደረጋችሁ ነው ባደረኩት ነገር እና ያን ያህል እኔን የሚያስወቅስ ነገር አድርጌያለሁ ብዬ አላምንም እንደራሴ ምክንያቱም እኔ ከደረሰብኝና እኔ ከተደረገብኝ ነገር አንፃር በጣም ምንም አላደረኩም እኔ ምንም ማለት ነው እውነት ለመናገር አይኖ የብዙ ሰዎችን ልብ ሜቢ ሰብሬ ሊሆን ይችላል ማለት ከፋሚሊ አንፃር እንዲሁም ደግሞ አንዳንድ በጣም የምትወዱኝና የምታከብሩኝ ኦዲየንሶቼ ያው የኔን ነገር ማየት የኔን ነገር ደስታ ማየት የምትፈልጉ ሰዎች እናንተን አሳዝኛችኋለሁ አይኖ ነገር ግን ላይክ አላ አይደለ ይሄን ነገር መቀጠል አልችልም እኔ በኔ ህይወት ውስጥ ይሄን ነገር ድጋሚ አክሰፕት አድርጌ ማስቀጠል አልችልም እኔና አብርሃም አንድ ላይ ሆነን ትዳርን ድጋሚ ለመኖር እኔ መቀበል አልቻልኩኝ ምክንያቱም ከዚህ በፊት ያሳለፍኳቸው ነገሮች በደንብ አቃለሁኝና ድጋሚ ከራሴ ጋር መጣላት አልፈለኩኝ ማለት ለሰዎችም ደስታ ብዬ የራሴን ደስታ ማጣትን አልፈለኩኝም እና ማለት የብዙ ሰዎችን ልብ ላለመስበር ነው ወኔ ነገሮችን ወዲያው የተውኩት እንጂ እውነት ለመናገር ብዙ ነገር ለማድረግ አስቤ ነበረ ግን ደግሞ ዙሪያ ያሉን ሰዎችን ማሰብ አለብኝ ልክ ሌላው አእምሮ ከሌለው ልክ እንደሌላው እኔም አእምሮ እንደሌለው